ስሚ ይሄ እኮ አዲሱ ተከራይ። አዎ መሽለት እኮ ማሚ ስታወራ አይቼዋለሁ። ቆይ መጣሁ ላውራው። ያምሻል እኮ። ሰላም ሰላም። ቤቱ ተመቸ? አዎ ግን አንቺ ማን ልበል? የኛ ቤት ነው። ኒቪን እባላለሁ። ከሁለቱ አንዱ አንቺ ነሽ? አዎ እሷ ደግሞ እህቴ ነች። እሺ ሰላም። ምን የሚያስፈልግ ነገር አለ? አይ ምንም፣ ግን አሁን መሄድ አለብኝ። ይቅርታ። ይቅርታ ወንድም፣ ስምህን እኮ አልነገርከኝም። ካያ እባላለሁ። እሺ ካያ፣ በኋላ የምትፈልገው ነገር ካለ ጥራኝ። እሺ። አንቺ ቀውስ ምን ያረግሽ ነው? ምን ሆንኩኝ? ወይ ጉድ! አረ ምንም። አረ እናንተ ልጆች ቲቪውን ቀንሱን ልረፍበት። ስሚ ይሄን ሁሉ ስናፋድድ ማሚ እየሰማች አልነበረማ? እኔ ምን አውቄልሽ? አንቺ ቅሌታም ደግሞ ነገራት አሉሽ። እሺ እኔ የምልሽ ማሚ አንቺ ግን አንቺ ምን አባሽ ነው ቆዝሚው? አረ ምንም። እና ማንሽ ነው እዚህ ትጎልትሽው? አረ ምንም፣ ትንሽ ንፋስ ላግኝ ብዬ እኮ ነው። ከመቼ ጀምሮ? ቆይ አዲስን ተከራይ እየጠበቅሽ አይደለማ እንዴ? ለምን ሲባል ነው የምጠብቀው? ምን አቅልሻለሁ? እኔ ልትሄጂ ነበር አይደል? አይ ይሁንልሽ፣ በቃ እኔ ሄጃለሁ። ምን ትቀባጥርብኛለች? አዲስ ጎረቤታችን አለው። እንዴት ነሽ? እኔ የምልሽ ለማዘር ስለበሩ ነግሬያት ነበር። ኢትስ ኦኬ ኒቪን አለች። ለሷ ነገራት። እሺ እኔ ቸኩያለሁ። ቻው። በቃ አይመጣም። እንዴት ዋልሽ? አለው። እንዴት ነህ? አለው። ካልተሳሳትኩ ኒቨን ነው አይደለ ስምሽ? ኒቪን ነው፣ ግን እንደፈለግ ጥራው፣ ችግር የለውም። ለማዘር የበሩ ነገር አውርቻት ነበርና። እሺ ችግር የለውም። አንተ ገባ፣ እኔ እነግርልሃለሁ። እሺ ግን እንዳትረሺው። እሺ እሺ በቃ አንተ ገባና ረፍት ደግመዋል ብዬ ነው፣ እኔ እነግርልሃለሁ። ማለት እኮ ከስራ ነው የመጣኸው ብዬ ነው። እሺ በቃ መልካም ቀን። ወርወር ሲል አይኔ ካይኑ ኒቪን ሰረቅ አርጎ ሲያይ ድንገት ልጁን በማየቴ። ውይ አስደነገጥኩሽ አይደል? በጣም ይቅርታ። አረ ችግር የለውም። ግን በሰላም ነው? አረ በሰላም ነው። እያለፍኩኝ ድምፅሽ ስቦኝ የመጣሁት። እና ድምፅሽ ያምራል እያልከኝ ነው? አዎ ያምራል። ምን ነው ተብለሽ አታውቂም? አረ አውቃለሁ፣ ግን አሁን ደስ ብሎኝ ነው። ግን ማዘር ድምጿ የሚያምር ልጅ እንዳላት አልነገረችኝም። እሱማ ምን ብላ ትነግርሃለች? አዎ እሱማ ልክ ነሽ፣ ግን ስራ እየሄድኩኝ ነውና። እና አስከብርልሽኝ? እሺ ደስ ይለኛል። ግን ሁሌ እንዲህ ነህ? እንዴት? ዝምተኛ ምናምን? ምን ላድርገው? ተፈጥሮ ነው። እሺ በቃ እኔ ልመለስ አይደል? እሺ በቃቸው። መልካም ቀን። እኔም ልጠይቅ ነው ይህችን ልጅ ቢሰጠኝ ነይ ወደ እኔ አንቺ ብቻ ሁኚ ለኔ። ምን አባትሽ እየሰራሽ ነበር አንቺ? እኔ ኧረ ምን ከአዲሱ ተከራይ ስርስር የምትይው ምንድን ነው? ኧረ ማሚ በቃ ለመግባባት ብዬ ነው። ካዝናናውስ ቆየሁ አይደል? ቆይ ዞር በይ አንቺ። ምን አባሽ ነው እንደነባበርሽ? እባክሽ ማሚ ልመታኝ ነበር የራስሽ ጉዳይ። ስታስጠልች ምን ሆነ? ምን አድርጋ ነው ማሚ? ከአዲሱ ተከራይ ጋር እየተለፋደደች አገኘኋት። ታዲያ ምን ችግር አለው? ቤቱን በዛው ታላምደው። የእሷ ያዘጋጀው ዱላ ለአንቺ እንዳላሳርፈው። አርፈሽ ውጪ። ኧረ እኔ ምን አግብቶኝ? እሷ እኔ እንደጀመርሽ እሷ ላይ ጨርሹ። ቆይ ሁለትሽን ቆልፌ ካላሳበድኩሽ። እሱማ እኔም ናፍቀኸኛል። ታውቂያለሽ፣ ያው ክላስ፣ ስራ፣ ቤት ቢዚ ያደርገኛል። አሃ ጭራሽ ናፍቀኸኛል? አዎ ግን እንደምን ብዬ እመጣለሁ። በቃ ቆይ አንዴ መልሼ ልደውል። አንቺ ቆይ ለማሚ ተናግሬ ካላስጠነጠፍኩሽ አንቺ ተከራይ ያምሻል እንዴ? እንደናፈቅሽውና ልታየው እንደምትሄጂ እናገራለሁ። በቃ እሺ እንጂ ምን በብር ልታታይኝ ባልሆነ ማለትማ በ200 ብር አፌን አልዘጋም። ክፈቺና ነይ። እሺ በቃ እንደውም ሂጂና ክፈቺ፣ ካልሆነ አባት። ውይ ይቅርታ፣ ሀሳብ ውስጥ ገብቼ እኮ ነው።
ችግር የለውም። ምን ነበር? ካያለ እንዴ? አይ የለም። መልእክት ካለ ልንገርልህ? አይ እሺ በቃ እኔ ልሂድ። ዝጊቶ ነው ደግሞ ማን ነው? ይቅርታ ድጋሚ መጣሁ አይደል? ችግር የለውም። ምን ነው? ቆንጆ እንደሆንሽ ሳለምሻል ሄደን ብዬ ነው። እውነት? አጭሪው በሉ እናንተ አውሩ። እሺ የት አባ ሄደህ ነው? ምን ነው ደውለህ መጠየቅ ትችላለህ ነበር እንዴ? እባክህ ስልኬ ዘግቷል፣ ለዛ ነው። በልና እንግባ እባክህ፣ በዛውም ቤት እናያታለን። ማን ነው? የምትወጂው ልጅ እና ጓደኛው አቀልጅ። እኔ ደግሞ ይሄን ለማሚል ነገር። እሺ በቃ እሺ። እንዴት ናችሁ? ደህና። በቃ ልሄድ ነኝ። የታባሽ አይዳይ ደፋሁት እንዴ? ኧረ ወይኔ አትስቲፍ እስቲፍ ዘመና የሆነች ቢመስላት እኔንም እሱንም ቢያሰኛ አትስቲፍ እንዴ ካያ ምን ሆነህ ነው? ሳሙና አይኔ ውስጥ ገብቶ ነው። ውሃ አምጪልኝ። ቆይ እሺ መጣሁ ላምጣልህ። ቶሎ በይ እስኪ ኒቪን። ይሄ የደነዘዘ ተጋድሞን እዚህ ልቃጠል? እኔ ያለው ለምን ሲባል ትቃጠላለህ? አንቺ ባትኖሪልኝማ ይሄ ድንዝዝ አቃጠሎ ይደፋኝ ነበር። ችግር የለውም። አሁንማ ደርሼልሃለሁ። በጣም አመሰግናለሁ ኒቭ። ምን ነው? አይ ኒቭ አልከኝ ብዬ ነው። ማቆላመጡ ይቅር ታዲያ። ኧረ ለምን ይቀራል? እሺ በቃ አይቀርም። በቃ ማዘር መታለች እንጂ በቃ መጣሁ። እሺ ወዴት? ምን ብዬሽ ነበር? የሚታጠበውን ዕቃ እኮ እንዳላጥብ ጨርሻለሁ። ማን ጠየቀሽ እሱን? ቡፌውን እኮ አስተካክዬዋለሁ። ምን አባትሽ ነው የምትቀባጥሉ? ከአዲሱ ተከራይ ጋር እንዳላይሽ ብዬሽ አልነበረም? ብታይ ማሚ ፊቱን ስታጠብ እኮ ዋተር ይፍቶበት ሳሙና ፊቱን አቃጠለው ነው። ውሃ ይዤለት መጥቼ እኮ ነው። አይመለከተኝም። ቀጥ ብለሽ ግቢ። ኧረ ማሚ እሺ በቃ ሰላም ነው ማዘር? ደህና የሆኑ ማዘር። እንዴት ነሽ ፊጉ? አሎ ምን ነው በሰላም ነው የጠፋ? ስራ ምናምን ነው እንጂ ምን ልሁን ብዬ ነው ከእናንተ ማለት። አሪፍ በቃ። እኔ የምልሽ ሰሞኑን ኔቪንን እያዩት አይደል? በሰላም ነው? ትንሽ አሟት ነው። ኧረ አላመመኝ። ምን ሆነሽ ነው? ኧረ ትንሽ ጉንፋን አሞኝ ነበር። አሁን ደህና ነኝ። አሁን ያሉሻል የቤት ስራ ሳስጠግርኝ የነበረው እና አሁን ነው ተሻለኝ። እኔና አንቺ ቤት እናወራለን። እሺ እና አሁን ደህና ነሽ? ኧረ ደህና ነኝ። ይሄ ነጠላ ምናምን ስላደረኩ አይተህ ነው? አይ እኔማ ሰሞኑን አላየሁሽም ብዬ ነው። እኔም እኮ የሆነ ነገር እነግርሃለሁ ብዬ። አሁን ተገናኘን አይደል? ንገሪኝ ኒቡ። ሄሎ ስሚ፣ ማሚ በር ላይ መኪና እየቆመች ነው። ቶሎ ብለሽ ግቢ። በቃ ሌላ ቀን እነግርሃለሁ። እሺ መልካም ወይል። እንደረደንደንደንደ እንኳን በእናትሽ ሰላም ስጪ። እንደረደንደንደንደ አንቺ ድንጋይ ራስ ምን አድርግሽ? አላዝኝም። ምን አገባሽ? በምን ተመታው እንዳትዪ። ሂጂ ሂጂ ጁነት በይ እስኪ። ምን ልትሆኚ? ካያ እኔ እንጃ። ቆይ እስኪ አናግሬው የመጣው ካያ ካያ እንዴ ምን ሆነ ነው? ይቅርታ። ለምን ነው ይቅርታ? ደግሞ ለምን በፊትህ ነው የከሰከስከው? ኧረ ምንም እንዲሁ ነው። ፊትህ እኮ ያስታውቃል። ምን ተፈጥሮ ነው? እንዳትደብቀኝ። ፋዘር በጣም ታሟል። አዎ እና ደግሞ ብቸኛ ልጁ ነኝ። የግድ መሄድ አለብኝ።
እሺ በቃ እንሂዳ። የት? ክፍለ ሀገር? አዎ አባት ጋር ሄድና አስታማቸው። ችግር የለውም። በማታውቂው ነገር እንድትደክሚ አልፈልግም። ያንተ አባት ማለት የኔ አባት ማለት አይደለም? አዎ እዛ መቆየት የማይቀር ነገር ነው። በዛ ላይ ማዘር እንደማፈቅድልሽ ታውቂያለሽ። እሺ መች ነው የምትሄደው? በዚህ ሳምንት እሄዳለሁ። ከአንተ ጋር በመጣ ደስ ይለኝ ነበር። ችግር የለውም። መልካሙን ሁሉ እመኝልሻለሁ። ቻው በቃ። ምን እየሰራሽ ነው እዚህ ተጎልተሽ አንቺ? ምንም እና ውስጥ ገብተሽ ስራ አሰሪ? እሺ በይተነሽና ውስጥ ግቢ። ማሚት ያት እስኪ ደብሯታል። የራሳችሁ ጉዳይ። ስመለስን ቤት ተስተካክሎ ማግኘት ነው የምፈልገው። እሺ ተይኝ በእናትሽ። እሺ ስሚኝ። ኡፍ ምንድን ነው? ለምን ወጣ ብለን ፈታ አንልም? አንቺ ቀልደኛ ነሽ። የምሬን እኮ ነው። አይሻልም? ኧረ ወደዛ ዞር በይ በእናትሽ። ቆይ ልክፈት። ነይ እባክሽ፣ እኔ እከፍታለሁ። እንዴት ነሽ? አለው ካያ ምን? አረ ምንም አልሆነም። እና ምንድን ነው? አይ ይሄን እንድሰጥሽ ልኮኝ ነው። እሺ ይቅርታ፣ አመሰግናለሁ። እሺ ችግር የለም። ማን ነው? የካያ ጓደኛ ነው። እና ምን ልኮ ነው? ይሄን ነው። በይኔ ልግባ፣ አንቺ አንብቢ። Double A town.